የፊኛ ደግፍ ፍርጥማት ቤናይን ፕሮስቴቲክ ሃይፐርፕሌዥያ BPH። ሁሉም ወንዶች 40 ዓመት ሲያልፋቸው ከሽንት ፊኛ ስር የሚገኘው ፊኛ ደግፍ እጢ መፈርጠም ይጀምራል። ጤነኛ መጠኑ እንደ ለውዝ ፍሬ ነው። በ40 ዓመት አካባቢ የሾላ ፍሬን ያክላል። በ60 ዓመት ላይ የሎሚን ያህል ያድጋል። ማደጉ ብቻ ሳይሆን አስተዳደጉ ወደ ደረቅ እጅው ከሆነ ችግር መፍጠር ይጀምራል። መጠኑን ለመጨመሩ የሚቀርቡ በርካታ ምክንያቶች አሉ። ዋና ዋናዎቹ የፍሬ ፈሰስ ወደ ዝክረ ፈሰስነት መለወጥ፣ የወንድና የሴት ጾታዊ ርዕሰ ቅመሞች መጣረስ፣ በዘረመል ከቤተሰብ የሚዋረድ መሆኑ፣ ፈር የለቀቀ የአኗኗር ዘይቤ፣ የተቅላምላሚዎችና የርዝራዥ ንጥሮች እጥረት ዋና ዋናዎቹ ናቸው። እድገቱ ችግር ካስከተለ ምልክቶቹ ቶሎ ቶሎ መሽናት፣ ይህም እንቅልፍን እስከሚረብሽ ድረስ መደጋገሙ፣ የሽንት መጣሁ ማለት፣ ለመሽናት ቆመው ሽንት ለመጀመር መቸገር፣ ከጀመሩ በኋላ ደግሞ መቆራረጥ፣ ጨረስኩ ብለው ሲያስቡ ደግሞ መንጠባጠብ፣ ሸንተውም ነገር ግን ሸንቶ ያለመጨረስ ስሜት፣ የሽንት አወራረድ መዳከምና መዘግየት፣ ሽንቱን ለማውጣት ማማጥ ናቸው። እነዚህ ምልክቶች ከታዩ ሐኪምን ማማከር አስፈላጊ ነው። ምክንያቱም የፊኛ ደግፍ ፍርጥማትና የፊኛ ደግፍ ጭንቁር ሲጀመር የሚያሳዩት ምልክት ተመሳሳይ ስለሆነ